ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱን አጫጭርና ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ወደ ሰበር መረጃዎቻችን ስናልፍ በቅድሚያ የምታደምጡት መረጃ በኢራን የአየር ጥቃት የቆሰሉ የአሜሪካን ወታደሮች ቁጥር ወደ 100 መጠጋቱን የፔንታጎን ባለስልጣናት ይፋ አደረጉ። ክስተቱም በአሜሪካውያኖች ዘንድ ትልቅ ድንጋጤን ፈጥሯል። ይህም በተመለከተ ዝርዝር ያለ መረጃ ይዘናል፣ እንመለስበታለን። ወደ ሌላኛው መረጃችን ስናልፍ በኒውዮርክ ሲቲ ሊጂዮኔርስ በተባለ በሽታ የሞቱ ሰዎች ቁጥር ወደ 4 ደረሰ። በበሽታው የተያዙ ሰዎች ቁጥር ደግሞ 76 መድረሱን የከተማዋ ባለስልጣናት አስታውቀዋል። ይህንንም በተመለከተ ሌላ ዝርዝር ያለ መረጃ ይኖረናል። እስከ መጨረሻው አብራችሁን ቆዩ። እነዚህና ሌሎች በርከት ያሉ አጫጭር ሰበር መረጃዎች ታደምጣላችሁ። ሁልጊዜም እንደተለመደው አጫጭርና ሰበር መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት የጋበዝን። አሁን ወደ መጀመሪያው መረጃችን እናልፋለን። ወደ መጀመሪያው መረጃችን ስናቀና በመካከለኛው ምስራቅ በሚገኙ የአሜሪካን ወታደራዊ ጣቢያዎች ላይ ኢራን በወሰደቻቸው ተደጋጋሚ የአየር ጥቃት ወደ 100 የሚጠጉ የአሜሪካን የጦር አባላት መቁሰላቸውን የአሜሪካን ባለስልጣናት ለሲቢኤስ ኒውስ አስታውቀዋል። የፔንታጎን ዋና ቃል አቀባይ ሾፕ ፓርኔር ለሲቢኤስ ኒውስ በሰጡት መግለጫ ቁጥሩን ያረጋገጡ ሲሆን ከሐምሌ 7 ቀን 2026 ዓ.ም ጀምሮ ወደ 100 የሚጠጉ አባላት የተለያዩ ጉዳት የደረሰባቸው ሲሆን ከተጠቀሰው ቁጥሩ 96 በመቶ የሚሆኑት ወደ ስራቸው ተመልሰዋል ሲሉ ገልጸዋል። ቃል አቀባዩም አክለው ወታደሮቹ ወደ ግዴታቸው ለመመለስ ከፍተኛ ቁርጠኝነት አላቸው። አብዛኞቹ የደረሰባቸው ጉዳት አነስተኛ የጭንቅላት መነቃነቅ ማለትም ማይነር ኮንከሽን ነው ሲሉ ተናግረዋል። ይህ የጉዳት መጠን የተሰማው በአሜሪካንና በኢራን መካከል ለወራት ቆይቶ የነበረው የተኩስ አቁም ስምምነት እየፈረሰ በመምጣቱና በሁለቱ ሀገራት መካከል ያለው ውጥረት እንደገና በማንሰራራቱ ነው። የአሜሪካ ጦር ኢራን በንግድ መርከቦች ላይ የምታደርገውን ጥቃት ለማስቆም በሚል ባለፉት 10 ቀናት በኢራን ኢላማዎች ላይ ማታ ማታ የአየር ጥቃቶችን ስትፈጽም የቆየች ሲሆን ኢራን በበኩሏ በዮርዳኖስ፣ በባህሬን፣ በኩዌት እና በሌሎች የአሜሪካ ወዳጅ ሀገሮች ላይ ተደጋጋሚ ጥቃቶችን በመሰንዘር ምላሽ ሰጥታለች። ባለፈው ሳምንት በዮርዳኖስ በሚገኙ ወታደራዊ ጣቢያዎች ላይ በተፈጸመው ጥቃት በርካታ የአሜሪካን ወታደሮች መቁሰላቸው ተዘግቦ ነበር። በሳምንቱ መጨረሻም የአሜሪካን መከላከያ ሚኒስቴር በዮርዳኖስ በሚገኝ ወታደራዊ ጣቢያ 2 የአሜሪካን ወታደሮች መገደላቸውንና አንድ ሌላ ወታደር የጠፋበት ቦታ ያልተለዩ የአካል ቅሪቶች መገኘታቸውን አስታውቀዋል። በተጨማሪም በኢራን አንድ ሌላ ወታደር የወደቀ የኢራን ድሮን ውስጥ ያልፈነዳን ፈንጂ ለማምከን በሚያደርገው ጥረት ሕይወቱ ማለፉን አስታውቀዋል። ፔንታጎን በቅርቡ በኢራን በተፈጸሙ ጥቃቶች የቆሰሉትን አጠቃላይ ወታደሮች ቁጥር ወይም የደረሰውን የጉዳት መጠን እስካሁን በይፋ አልገለጸም። የጦር ኃይሎች የተጎጂዎች ትንተና ስርዓት መረጃ እንደሚያሳየው የአሜሪካና የኢራን ግጭት ከተቀሰቀሰ ጊዜ ጀምሮ 413 የአሜሪካን የጦር አባላት በውጊያ ላይ መቁሰላቸውን የሚዘግብ ሲሆን ይህ ቁጥር የዚህን ወር ጉዳቶች አያካትትም። በተጨማሪም ሪፖርቱ እንደሚያሳየው ባለፈው ሳምንት መጨረሻ የተደረጉትን ሳይጨምር እስካሁን በተደረገው ውጊያ 14 አሜሪካውያን ሕይወታቸው አልፈዋል። ፕሬዚዳንት ትራምፕ በዮርዳኖስና በኢራቅ ለተገደሉ ወታደሮች በቀል እንደሚወስዱ ዝተው ሰኞ ዕለት በትሩዝ ሶሻል ሚዲያ ገጻቸው ባሰፈሩት መልእክት ኢራን አንድ የአሜሪካ ወታደር በገደለች ቁጥር ለዚያ ግድያ እጥፍ ድርብ ዋጋ ትከፍላለች ብለዋል። ይህ መመሪያ ለመከላከያ ሚኒስቴሩ ፒት ሄግሴት፣ ለጦር ኃይሎች ጠቅላይ መምሪያ ዳን ኬን እና ለሌሎች ወታደራዊ መሪዎች መልእክቱ መተላለፉን ገልጸዋል። ዋይት ሃውስ በበኩሉ ሰኞ ዕለት ባወጣው መግለጫ ፕሬዚዳንት ትራምፕ ለተገደሉ ወታደሮች የአስክሬን ሽኝት በሚደረግበት ወቅት አካል እንደሚገኙ አስታውቋል። ወደ ሌላኛው መረጃችን ስናቀና በአሜሪካን በኒውዮርክ ሲቲ በተከሰተው የሊጂዮነስ በሽታ ስርጭት ምክንያት የአራተኛው ሰው ሕይወት ማለፉን የከተማዋ የጤና ባለስልጣናት አስታወቁ። እስከ ሰኞ ዕለት ድረስ 76 አዳዲስ የሕክምና አጋጣሚዎች የተመዘገቡ ሲሆን ከእነዚህ ውስጥ 7 ሰዎች አሁን በሆስፒታል ውስጥ ተኝተው ሕክምናቸውን በመከታተል ላይ ይገኛሉ። ቀደም ሲል በሆስፒታል ተኝተው ሕክምናቸውን ሲከታተሉ የነበሩ 53 ሰዎች ከበሽታቸው አገግመው ወደ ቤታቸው መሸኘታቸውን የከተማዋ ጤና መምሪያ ገልጿል። ባለስልጣናት እንደሚያምኑት ከሆነ የበሽታው መነሻ በኒውዮርክ ማንሃተን አፐር ኢስት ሳይድ በሚገኙ የህንፃው ማቀዝቀዣ ማማዎች ውስጥ የተከሰተ ባክቴሪያ ነው። ምርመራ ከተደረገላቸው የ76 ህንፃዎች ማቀዝቀዣ ማማዎች ውስጥ አብዛኞቹ የሊጂዮኔላ ባክቴሪያ የተገኘባቸው ሲሆን የህንፃዎቹ ባለቤቶች ማማዎቹን በፍጥነት እንዲያጸዱ ትዕዛዝ ተሰጥቷቸዋል። የኒውዮርክ ከንቲባ ዞህራን ማምዳኒ እንደገለጹት ከተማዋ ባካሄደችው ጠንካራ የቅድመ ምርመራ የህግ ማስከበርና የማስተካከያ እርምጃዎች ምክንያት የበሽታው መነሻ ምንጭ ሙሉ በሙሉ መወገዱን ገልጸዋል። የከተማዋ የጤና ኮሚሽነር በኤክስ ገጻቸው ላይ ባስተላለፉት መልእክት ላለፉት ከ2 ሳምንታት በላይ
አዳዲስ ምልክቶችን ያሳየ ምንም አይነት ታካሚ አልተገኘም። ትኩረታችን ባክቴሪያ የተገኘባቸውን የማቀዝቀዣ ማማዎች ሙሉ በሙሉ ማጸዳትና ሕጉን ማስከበር ነው ብለዋል። ኮሚሽነሩ እንዳስነዱት የሊጂዮኔር በሽታ ከሰው ወደ ሰው የሚተላለፍ ተላላፊ በሽታ አይደለም። በሽታው ቀድሞ ከተገኘና አንቲባዮቲክ ሕክምና ከተሰጠው በቀላሉ መዳን ይችላል ብለዋል። አክለውም አብዛኞቹ ለባክቴሪያው የተጋለጡ ሰዎች አልታመሙም። ነገር ግን ዕድሜያቸው ከ50 በላይ የሆኑ ሲጋራ ወይም ቬፕ የሚያጨሱና ተያያዥ የሕክምና ችግር እንደ ስኳር፣ የልብ፣ የኩላሊትና የጉበት በሽታ ያለባቸው ሰዎች ለከፍተኛ ህመም የመጋለጥ ዕድላቸው ከፍተኛ ነው ብለዋል። ለዚህ በሽታ እስካሁን የተገኘ መድኃኒትም ሆነ ክትባት የሌለ ሲሆን የፊት ማስክም ቢሆን በሽታውን መከላከል እንደማይችል ኮሚሽነሩ ገልጸዋል። ወደ አጫጭር ሰበር መረጃዎቻችን ስናልፍ በቅድሚያ የምታደምጡት መረጃ በሰሜን ምዕራብ ጣሊያን በሚገኝ በቫዶ ሊጉሬ የባህር ወደብ ውስጥ በሙዝ ጭነት ውስጥ ተሸሽጎ የነበረ $286 ሚሊዮን የሚያወጣ ንጹህ ኮኬን በቁጥጥር ስር መዋሉን የሀገሪቱ ፖሊስ ማክሰኞ ዕለት አስታውቋል። ፖሊስ ባወጣው መግለጫ መሰረት በግምት ከ707 ኪሎ ግራም በላይ የሚሆነው ይህ አደንዛዥ እጽ ከኢኳዶር ከተላከ የሙዝ ጭነት ጋር በማቀዝቀዣ ኮንቴነር ውስጥ ተደብቆ የተገኘ ሲሆን የጣሊያን ባለስልጣናት ከዚህ ቀደም በዚህ ወደብ ላይ ተመሳሳይ የእጽ ዝውውር ማግኘታቸውን ተከትሎ አካባቢውን የዓለም አቀፍ የእጽ አሸጋጋሪዎች መጠቀሚያ እንዳያደርጉት ጥብቅ ክትትል ሲያደርጉ ቆይተዋል። ወደ ሌላኛው መረጃችን ስናቀና የኒው ጀርሲ ገዢ ሚኪ ሼሪል እንደገለጹት ራሳቸው ዜግነት የሌላቸው መሆናቸውን በግልጽ የሚገልጹ ወደ 6600 የሚጠጉ ግለሰቦች በስህተት በግዛት ውስጥ ለመምረጥ ተመዝግበው መገኘታቸውን ገልጸዋል። ይህ የሆነው ከሰኔ 2023 እስከ ሰኔ 2024 ባለው ጊዜ ሲሆን ገዢዋ ይህን ሰፊ የምዝገባ ስህተት የገለጹት በኒው ጀርሲ የሞተር ተሽከርካሪ ሲስተም ወይም የዲኤምቪ ሲስተም ውስጥ የተፈጠረ ሶፍትዌር ችግር ሲሆን ይህ ሆን ተብሎ የተፈጸመ ስህተት አለመሆኑን የቴክኒክ ችግሩ ያስታውቃል ብለዋል። ወደ ሌላኛው መረጃችን ስናቀና የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ በዩክሬንና በሌሎች የዩክሬን ከተሞች ለበርካታ ቀናት በተካሄደው የጅምላ ተቃውሞ ምክንያት ወታደራዊ አዛዥ የሆኑትን አሌክሳንደር ሲርስኪን ከስራ አሰናብተዋል። እነዚህ ሰልፎች በተለይ የሲርስኪን መወገድ ጠይቀው የነበረ ሲሆን በመቀጠልም ዜሌንስኪ ማይካሂድ ድራፓቲን የሰራዊቱ አዲስ አዛዥ አድርገው ሾመዋል። በመጨረሻም በሰሜን ምስራቅ ደቡብ አሜሪካ የምትገኘው ጊያና አትላንቲክ ውቅያኖስን በሚያካልለው የባህር ዳርቻዋ ላይ እጅግ አሳዛኝ አደጋ አስተናግዳለች። ኤምቪ ባሪማ የተሰኘችው ጀልባ በድንገት ተገልብጣ ቢያንስ የ41 ሰዎችን ሕይወት ለሞት ዳርጋለች። የነፍስ አድን ሰራተኞች ባደረጉት ርብርብ ተጨማሪ የ8 ሰዎችን ሕይወት ማዳን ቢችሉም በርካታ ተሳፋሪዎች አሁንም በውቅያኖስ ውስጥ ደብዛቸው በመጥፋቱ የሟቾች ቁጥር ሊያሻቅብ እንደሚችል ይገመታል። ለአሁን ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች መረጃዎች ተመልሰን እንገናኛለን። እስከዛው በያላችሁበት በሰላም ዋሉ።